የጎደለውን ነገር ተናግሩናላችሁ። እኛ ደግሞ እግዚአብሔር ከፈቀደ እናደርጋለን ማለት ነው። እሺ እንግዲህ እኔ የተወደዳችሁ እንግዶቻችን መታችሁ ቅድሚያ ቤተክርስቲያኑን በማየታችሁ ደስተኛ ነኝ። እንኳን እናንተንም ከዚህ ከደስታው አሳተፈን መልሶ ወደ ቦታችሁ በሰላም ያግባልን እያልኩ አመሰግናለሁ። አሜን። እና የቅዱስ ቂርቆስ በ1975 ተቃጠለ። ከተቃጠለ በኋላ ገዳፊና አተኳሪ የውጭ ባለጸጋ ቢያጣ ይሄ ገበሬ ከሚበላት ከሚጠጣት እየቀነሰ ይሄን ቤተክርስቲያን ያው ህንጻውን አቆሟል። ህንጻውን ያቆመው እንጂ ውስጡ የተራቆተ ነው። ውስጡ የተራቆተ ነው። የተራቆተበት ምክንያት ምንድነው? እሳት በመመርመሩ ከዚያ ወዲህ ለማሟላት የገበሬው እጅ በማጠሩ በዚህ ላይ ስለሆነ አሁን የውጭ አባቶችና ወንድሞች ገዳፊ ካገኘና ቤተክርስቲያኑ መቅደሱን በኖራ ተቀብቶ ስዕል ቢሳልልና ፈቃዳችን ነው። ሁለተኛም እንደገና በዳሪም ኮርኒስ ቢሰራ በአካባቢ ያሉ ቤተክርስቲያኖች ያው ገዳፊና ረዳት በመኖራቸው ጥሩ ሆነው በኮርኒስ ተይዘው አሞራም ደበኔም ወዘተ የመሳሰሉ አራዊቶች አይኮሰባቸውም። በጽዳት እያየናቸው እኛ እያለቀስን ነበር። ደግሞ አሁን ግን አንኳር ሆኖ ጥሩ ሆኖ ወንድማችን ወደዚህ ገዳፊ ሆኗችሁ ካመጣችሁልና ይሄ ህዝብ ታስተካክሉና እንደገና የውጭ እንግዶች ቢመጡ ደጀ ሰላም ማስተናገጃ የእንግዳ መቀበያ የለንም። እንደገና የዕቃ ቤት የተዘጋጀ ንጹህ የሆነ የዕቃ ቤት የለንም። ይሄ ሁላ ጉለት አለብን። ያንን ሲሚንቶ ብንሰራው አሁን የዚህ እየረገፈ አዚ ላይ ይችን አሁን በዘንድሮ ዓመት ነው ውስጡን አይተነው እንውጣፊት አረዚ ቅድስት ይሄም አሁን እያያችሁት ነው። ይሄም ልሳኔ ያስፈልገዋል። ልሳኔ ርጭት በሲሚንቶ ይሄንን ስንሰራ ይሄንን ታኛው ምንሰራ የዚህ አፈር እየረገፈ ነጋመሸ ለመጥረግ እያስቸገረና ይሄንን ብንቶ ደግሞ ይሄ እየረገፈ ልሾ እየሰራነ ይሄ እየረገፈብን እያያችሁት ነው። እንግዲህ ሁኔታውን ይሄኛው እንትን ብንገጥም ይሄኛው እንትን ጓደኛው ቀርቶብናል እንጨት ሆኖ በላሜራ ብዙውን ዘግተ ነው እንጨቱ ጤራው ሁላ አቃታን ስለካፋፍቶ የቀረው በዚህ ምክንያት ላሜራ የሚሆነውን እያያችሁት ነው። አተን ነው በማገር ያረጋው ቸግሮና አተን የገበሬው ድህነት ነው በማገር ያረጋው። ይሄንን እንዲያደርና ስበስበ መስማር እየመታን እንዲያረግ ነው።